አዲስ ምርጥ በዛሬው የአዲስ ምርጥ ዝግጅታችን ባልደረባችን ሙንታሃ ሙሄ ከወጣቱ ተዋናይ እንዲሁም ጸሐፊ ፋሲካ ጋር ያደረገችውን ልዩ ቆይታ ነው በማስከተል የምናደምጠው። መሰናዶውን አብረን እንከታተለው። አዲስ ምርጥ አዲስ ምርጥ ሰላም፣ ፋሲካ ለገሰ እባላለሁ። በዋናነት ተዋናይ ነኝ። ነገር ግን በጽሁፉም እየመጣው ያለው ልጅ ነኝ። ብዙ ሰው የሚያቀኝ በትወናው ይመስለኛል፣ አብሶ በቲያትር ትወናው። ዛሬ የአዲስ ምርጥ እንግዳ ነኝ። አብራችሁኝ ስለምትቆዩ ከወዲሁ አመሰግናለሁ። አዲስ ምርጥ የተወለድኩት አዲስ አበባ ነው። ሰፈሬ 22 ማዞሪያ የሚባለው አካባቢ ነው። የመጀመሪያ ደረጃ ትምህርቴንም እዛው 22 ምስራቅ ድል የሚባል ትምህርት ቤት ነው የተማርኩት። በመቀጠል ወደ ቦሌ ሃይ ስኩል ሁለተኛ ደረጃ ትምህርት ቤት ተማርኩኝ። ቀጥሎም ቴክኒክና ሙያ ከፍተኛ 20 ገና የሚባል ጎፋ አካባቢ የሚገኝ ትምህርት ቤት እዛ በሰርተፍኬት በቴለር በወንድ ልብስ ስፌት ሰርተፍኬት ተቀበልኩኝ። ቀጥሎ በቲኤምኤስ በአክቲንግ በትወና ዲፕሎሜን ያዝኩ። ከዛ በመቀጠል በዛው በትወና አዲስ አበባ ዩኒቨርሲቲ በቲያትር ጥበባት ዲግሪን ያዝኩ። አዲስ ምርጥ ከልጅነት ጀምሮ በተለያዩ የሙያ ዘርፎች አልፍ ያለው። መጀመሪያ ለተወሰነ ጊዜ ልጅ ያለው ኳስ የሰፈር ልጆች ጋር ኳስ ጫወት ነበር። ለተወሰነ ጊዜ እሱን ኳስ ተጫውቻ ያለው። በደም ግን በስፋት ረጅም ዓመት ማለት ይቻላል ሩጫው ላይ ትምህርቴን እየተማርኩ ቆይቻለሁ፣ የሩጫው ስፖርት ላይ እና በመቀጠል እዛው ትምህርት እያለው ዲኮር የሰርግ ዲኮር ላይ በደንብ ሰርቻለሁ። የዲኮር ሙያ ላይ በደንብ ሰርቻለሁ፣ የተለያዩ ዲኮሮች ላይ። ሌላው ደግሞ ምንድነው ቀጥሎ የመኪና ታፒሴሪ ሰፈር ውስጥ የሚገኝ ክረምት ምናምን ይሰራ ነበር። ከዛ ቀጥሎ ደግሞ ጋርመንት ከተመረቁ በኋላ በአፓረንትም ሆነ ለትንሽ ጊዜ ጋርመንት የልብስ ስፌቶች ፋብሪካ ላይ የተለያዩ ማሽኖች ላይ ለተወሰነ ጊዜ በጋርመንት ውስጥ እየሰራው አለፍ ያለው። ቀጥሎ ህብረት እንዳልኩሽ ነው። ህብረት በታፒሴሪ ሙያ ተቀጥሬ በዋናነት የፈርኒቸር የፊኒሽንግ ስራዎች የታፒሴሪ የሶፋ እና አልፎ አልፎ ደግሞ የመኪናም ታፒሴሪ ሰርቻለሁ። በመቀጠል ማዲያ ለተወሰኑ ጊዜ ቀጂ ሆኜ ሰርቻለሁ። ከዛ ደግሞ እንደዚሁ አልፎ አልፎ እንዳልኩሽ ቤትም እየሄድኩ ቢሆን የሶፋ ጥገና ስራ አዲስም ቢሆን ጓደኞቼ ጋር እየሄድኩ ወርክሾፕ ሰራለሁ። አሁንም በብዛት ሳይሆን አልፎ አልፎ ጊዜ ሳገኝ ሰራለሁ። ሌላው ደግሞ ምንድነው ላይት ብሔራዊ ቲያትር ለአንድ አመት በኮንትራት ተቀጥሬ ሰርቻለሁ። ትወናውም እነዚህ መሀል አለ ማለት ነው። ትወናው እና ይሄ የጽሁፉ ይኖራል በእነዚህ ውስጥ። አዲስ ምርጥ ትወና ውስጥ ደግሞ ቲያትር ውስጥ ከገባው በኋላ የሰራኋቸው ስራዎች ወደ 9 የሚሆኑ በአብዛኛውን ብሔራዊ ቲያትር የታዩ ቲያትሮች ላይ እና ሀገር ፍቅር ማዘጋጃም የሙሉ ጊዜ ተውኔት ላይ በትወና ተሳትፍ ያለው። ኮስቹም እንዳልኩሽ ኮስቹም ላይ፣ ሌላ ደግሞ በርካታ የስነ ጽሁፍ እና የአድዋ ጊዜ የሚቀርቡ ጫጭር ታሪካዊ ተውኔቶች ላይ ተሳትፍ ያለው። በስነ ጽሁፉ ላይ ደግሞ በሞኖሎግ በማቅረብ ሌላው ደግሞ ፊልም ላይ 3 ፊልም ላይ በትወና ሰርቻለሁ። ተከታታይ ፊልም ላይ አንድ ተከታታይ ፊልም ላይ ለተወሰኑ ክፍሎች ላይ ሰርቻለሁ። ሌላው ደግሞ የዶክመንተሪ የተዘጋው ዶሴ ላይ የአንድ ወንጀል ታሪክ ዶሴ ላይ እዛ ላይ ሰርቻለሁ። አሁንም ማስታወሳቸው እነዚህ ናቸው እና በቅርብ እንዳልኩሽ ሜሮን የሚል ፊልም ደራሲና አዘጋጅ ሆኜ ሰርቻለሁ እና ጽሁፎች አሉኝ፣ መጽሐፍ አለኝ፣ ቲያትሮች አሉኝ፣ የፊልም ስክሪፕት፣ የተከታታይ ድራማ ስክሪፕት አሉኝ። እነሱን እንግዲህ ወደፊት እንደዚህ ፍቃድ ይሆናል። አዲስ ምርጥ እንግዲህ እንዳልኩሽ በብዙ ሙያ ማለፌ ለዚህ ላለሁበት ኪነ ጥበብ ዘርፍ የጠቀመኝ ይመስለኛል። የተለያዩ ሙያዎችን የተለያዩ ሰዎችን በዛ ውስጥ ታገኛለሽ። የተለያዩ አስተሳሰብ ያላቸውን ሙያው ራሱ የሚሰጥሽ ነገር አለ። ሙያው ላይ የሚተገበረው ነገር የሚያስተምርሽ ነገር አለ። ይህ ሁላ የጠቀመኝ ይመስለኝ እና
ይሄን ይመስላል። አዲስ ምርጥ በየጊዜው እንግዲህ ያው የእውቀት ደረጃ አስተሳሰብ የእድሜም ደረጃ ምናምን ሊወስነው ይችላል። በአሁኑ ሰዓት ለእኔ እንደ ሮል ሞዴል የማየው ወጋየሁ ንጋቱ ነው። ነፍሱን ይማሩና አሁን በህይወት የለም። ሰዎች ይገርማቸዋል እንዴት ያልደረስክበትን ሰው ይላሉና ግቢ መመረቄ ጥናታዊ ጽሁፌን የሚሰሩት በተዋናዩ ወጋየሁ ንጋቱ ነውና ብዙ ነገር እንዳውቅ አድርጎኛል። ስለ ወጋየሁ ንጋቱ በማንበቤ ጋዜጦች ላይ መጽሔቶች ላይ ኢንተርቪውም ካረኳቸው ሰዎች እዛም ብሔራዊ ቲያትር በሚሄድበት ጊዜ ስለ ወጋየሁ የሚወራው ነገር ሁላ ስለ ትወና ከፍታና ስለ ትወና ክብር እንዲኖረኝ ያደረገኝና በስነ ምግባርም ትወናው ላይ ሙያው ላይ ቲያትሩ ላይም ማለት ነው እንድሰራ ከሚያደርገኝ አንዱ ነገር የወጋየሁ ንጋቱን የህይወት ታሪክ ማወቄ ነው። ያብሶ የትወና የህይወት ታሪኩና እንደ ሮል ሞዴል ከሆነ ጊዜ በኋላ የምቆጥረው ወጋየሁ ንጋቱን ነው። አዲስ ምርጥ ያው ሌላው ስራ የተለያዩ ቲያትሮች ላይ አሉላ አባ ነጋ ላይ እና ሶስት አይጦች የሚባሉ ቲያትሮች ላይ በኮስቹም ተሳትፍ ያለው ሰርቻ ያለው የአብሌክስ እናኑ ክሊፕ ላይ በኮስቹም አልባስ ተሳትፍ ያለው እና እንደዚህ አድዋ ሲደርስ የሚያከብሩ ሰዎች የለምድ ጎፈር እንድሰራላቸው ጠይቆኝ የሰራሁላቸው ሰዎችም አሉ። ይሄን ይመስላል። ግን ከዛ ውጪ የራሴው ዩቲዩብ አለኝ። ያው ስሜቴ አንዳንዴ ያው ጥበብ ከስሜት ጋር ስለሚገናኝ አንዳንዴ ስሜቴ ውስጤ ሲለኝ ጽፋቸውን ግጥሞች ምልክበት ፋዬ ቲዩብ የሚል አለ። የተወሰኑም ድንቃ ድንቅ የሚባሉ ድርጊቶችን ምልክበት ቲዩብ ነው፣ ፋዬ ቲዩብ ይባላል። ሌላው ደግሞ ያው በፊልም ላይ ነው። ፊልም ላይ በቅርብ በዝግጅትና በድርሰት ከጓደኛዬ ጋር የሰራሁበት ሜሮን የሚል ፊልም በነጸብራቅ ሚዲያ ተለቋል። እሱንም እንዲያዩልኝ በዚህ አጋጣሚ ጋብዛለሁ። አዲስ ምርጥ ቲያትር ላይ ወይ ትወና ላይ ወይ ጽሁፍ ላይ ባሉን ኑሮ በዚህ ሰዓት ቀጥታ ያው አላማዬም ሀሳቤም ካደኩ በኋላ ታፒሴሪው ነው። ታፒሴሪውን በራሴው ሱቅ ከፍቼ እሱን ማስፋፋትና መስራት ነው አላማዬም እቅዴም የነበረው ይሄ ነው። ከዛ በኋላ ነው ትወናው መጥቶ የህይወት አጋጣሚ ሊቀየረው እና ያው ታፒሴሪ የፈርኒቸር የመኪና ታፒሴሪ ስራዎችን መሰራ ነው ይመስለኝ። ሀሳቤም እቅዴም የነበረው እዛ ላይ ነበር። አዲስ ምርጥ የታፒሴሪው ስራ ከዚህኛው ሙያ ጋር የጀምሮ መጨረስ የሚለውን ነገር የሚያሳየኝ ስለሆነ ለምሳሌ ይሄን ለመግለጽ ያህል አሁን ለምሳሌ ሶፋ ባዶ ስኬሌቶኑ ሲታይ እንጨቱ ብቻ ተዋቅሮ ሲታይ እውነት እሱ ለብሶ ነው እንደዚህ የሚያምር ሶፋ የሆነው የሚል አይምሮሽ ውስጥ ይመጣልና ልፋትም አለው። ዛሬ ሰርተሽ ነው ለነገ ያማረ የምታረጊው። ለምን ስፖንጅ ማልበስ አለ፣ መለካት አለ። ከዛ በኋላ ከስፖንጁ ማልበስ በፊት ራሱ እቃ ለክቶ ምናምን ሄዶ መርካቶ መግዛት አለ። ልኬትም የሁሉም ልኬት በስክል መሆን አለበት። ከዛ በኋላ እስኬሌተኑ ስፖንጅ ከለበሰ በኋላ ጨርቅ እየተቆራረጠ እየተሰፋ ሲለብስ ምናምን ያለው ሂደት መዛ ላይ መስራት ማጣበቁ ምናምን በሹተርም ሆነ በኩርንችት እስኪያልቅ ድረስ ያለው ሂደት እውነትም እስኬሌተኑ ለብሶ ሶፋ ይሆናል የሚያስመስል ነገር አለው። ከዛ በኋላ ደግሞ ዛሬውኑ ጀምረሽ ዛሬውኑ ላያልቅ ይችላል ስራው። ስለዚህ ቲያትርም እንደዛ ነው። ዛሬውኑ ተሰርቶ ዛሬውኑ አያልቅም እና የተወሰነ ነገሩ ከዛ ጋር ይመሳሰልብኛል። ከዛ በኋላ ደግሞ ይሄ አርት አለው የተወሰነ እዚህ ሶፋው ላይም በገመድ በቁልፍ ውበቱን ለማምጣት የምትጫወችው ነገር አለና ከዛ ጋር ይመሳሰልብኛል እና ይሄንን ሙያ የታፒሴሪው ሙያ ሌላ የገቢ ምንጭ ነው ማለት ይቻላል። አዲስ ምርጥ ከሰራኋቸው ተውኔቶች ውስጥ የተወሰኑ መጀመሪያ ከነጸብራቅ ተውኔት ልበልልሽ። We are great. Wir sind cosate. Nahanura eauna. Nos somos mani. Nos sango. Siamo grande. ለዘመናት ጦርነት ያልተቃጣበት ጊዜ የለም፣ ግን እስካሁን ጸንታ የኖረች ነው። በኃያላን ክንድ ያልፈረሰች ሀገር በመሆኗ የዓለምን ታላላቅ መንግስታት ምስጢር በውስጧ ሰቅዛ ያዘች። ብዙ የዓለም ሀገራት ተፈጥረው ጠፍተው
እንደገና ተቆርቁረው በሚታዩበት ዓለም ውስጥ ይቺ ሀገር እስካሁን ጸንታ መቆየቷ ይገርማል። አዲስ ምርጥ የቲያትር ህይወት የጀመረው በአጋጣሚ ነው። ህብረት የሚባል እዚህ ጥይት ፋብሪካ ሜክሲኮ የሚገኘው እዛ በታፒሴሪ ተቀጥሬ ለተወሰነ ጊዜ ሰርቻለሁ እና እዛ በምሰራበት ጊዜ ለሰራተኞች የኤችአይቪ ቀን፣ የሴቶች ቀን፣ የብሔር ብሔረሰቦች ቀን ሲሆን ፕሮግራሞች ይዘጋጁ ነበር። እዛ ላይ በአጋጣሚ አንዱ ጓደኛዬ ነው እንግዲህ ስናወራ አይቶ ያየው ነገር አለ ማለት ነው። እንደሞክር አረገኝ። በጣም እንትን ብዬ ነበር። ጭራሽ የማላስበው ነገር ስለነበር መሞከርም አልፈልኩም ነበር ለመተወን። ግን እሱ አበረታቶኝ ነው አዘነለኝ የሚባል ጓደኛዬ ነበር። ከሱ ጋር ነው እንግዲህ የመጀመሪያ ስራችንን እዛ አቀረብን። ከዛ በኋላ ነው እንግዲህ የትወናው ፍቅር ያደረብኝና ሳላስበው እዚህ ሙያ ውስጥ እንደገባ የሆንኩት። የስነ ጽሁፉን እንኳን አዲስ አበባ ዩኒቨርሲቲ ከገባው በኋላ ነው። የተለያዩ ኮርሶች በሚሰጡ ጊዜ የስነ ጽሁፍ ኮርሶች እዛ ላይ ራሴን እንድፈትሽ እንድሞክር ሆኜ ከራሴ አንጻር እየተሻሻልኩ እያዳበርኩ መጥቼ አሁን የምገኝበት ደረጃ ከራሴ አንጻር ደርሻለሁ። አዲስ ምርጥ ከአና ማስታወሻ ቲያትር ላይ ደግሞ ትሰማለህ፣ እዛ ውጪ ምን እየተካሄደ እንዳለ ምንም የምታውቀው ነገር ያለ አይመስለኝም። የምታውቅ ቢሆን ኖሮ በዚህ ሰዓት ስለ ምግብ ልታስጠነቅቀኝ ባልተጨነክ ነበር። እዚህ አምስተርዳም ውስጥ አይሁዶች ይሰወራሉ። የናዚ ፖሊሶች ሳይታሰብ አንዱን ሰፈር ከመንገድ እስከ መንገድ ይከቡና እያንዳንዱን ቤት ይመነጥራሉ። ህፃናት ከትምህርት ቤት ሲመለሱ ወላጆቻቸውን አያገኟቸውም። አሁን የምናውቃቸው ሰዎች በሙሉ የሉም፣ በሙሉ ተወስዷል። የሀለን ስታይል ቤተሰቦች፣ የዌሰለ ቤተሰቦች ከናዚ ፖሊሶች መጥሪያ ይደርሳቸዋል። በዚህ ቀንና በዚህ ሰዓት አይሁዶች ወደ ቲያትር ቤት ድረስ እንድትመጡ፣ በትከሻችሁ የምታንጠለጥሉትን ዕቃ ብቻ ነው መያዝ የምትችሉት የሚል መጥሪያው ደርሶት ያልሄደ ከየቤቱ እየተጎተተ ወደ ማውቱ ሐሴድ ወይም ኦሽዊትዝ የሞት ጣቢያ ይጫናል። አዲስ ምርጥ የልጅነት ህልሜ በጣም ህፃን ሆኜ ትዝ የሚለኝ ገበሬ መሆን እፈልግ ነበር። ትንሽ እያደግኩ ስመጣ ደግሞ አስራዎቹ ስገባ ሩጫ ነበር። ሩጫ እንደውም ለብዙ አመት ሩጫ ላይ ሞክሬያለሁ። ብዙ ታሪክ አለኝ ሩጫ ላይ ራሱ እና እነዚህ ነበሩ። ተውናለሁ፣ እጽፋለሁ ብዬ አስቤም አልሜም ማላውቀው ነው። በተለይ ትወና ይገርመኛል። የገባሁበት በሱ ምክንያት ስለሆነ ማለት ነው ወደዚህ ወደ ኪነ ጥበቡና ተዋናይ ሆናለሁ ብዬ አስቤም አልሜም አላቅም። ድፍረቱም ክሎቱም አለኝ ብዬ ማላስብ ሰው ነበርኩና አንዳንዴ የህይወት አጋጣሚ እንደዚህ ነው እንግዲህ። አዲስ ምርጥ የስነ ጽሁፍ ምሽቶች ላይ ተሳትፌ አውቃለሁ። በትወና ማለት ነው። የተወሰኑ የስነ ጽሁፍ ምሽቶች ላይ ተሳትፌ ያለው። ከዛ ውስጥ በደም የታየልኝና የታወቀልኝ በጦቢያ ምሽት ላይ ያቀረብኩት ሞኖሎግ ነበር። የሀው በስድስት ወር የብላቴን ጌታ ባለቅኔ ሎሬት ጸጌ ገብረመድህን ድንቁ ከያዲ ወጋየሁ ንጋቱ የተጫወተውን ስራ ነበር ቀንጅቤ። ሶሎሎኪ ነው፣ ንባብ አእምሮ ማለት ነው። እሱን ነበር ያቀረብኩት። በጊዜው ጦቢያ 1-2 አመት ሆኖታል አሁን። በደምም በዩቲዩብ ላይ ታይቶ ነበር። ፊድባኩም ጥሩ ነበር። እዛም ሳቀርብ እሱ ነው እና ሽልማቱን እንኳን የተሸለምኩት በቲያትር ነው። ማዘጋጃ የቲያትር ባህልና አዳራሽ የሚባለው ማዘጋጃ 2010-11 አካባቢ የሰራ ነው። አሉላ አባ ነጋ የሚባል ተውኔት ነበር። እሱ የጓደኛዬ አየሁ ሞላ ደራሲና አዘጋጅ አየሁ ሞላ ስራ ነበር። እዛ ላይ በፕሮዳክሽን ማናጀር እና በጣሊያኑ ካራክተር ሳሊምቢኒ የሚባል ካራክተር ተሳትፌ ነበር። ረጅም ነበር፣ በጣም አድካሚ
ጊዜ ነበር ልምዱ። ወደ 10 ወር ምናምን የፈጀ ልምድ ነበር። ቲያትሩ የሙሉ ጊዜ ተውኔት ነው። ካስቲንጎች እንደጀመርን አካባቢ ነው። ካስቲንግ ከባድ ነበር፣ ቦታ ማስፈቀድ ምናምን እና በጣም ፈታኝ ጊዜ ነው የዛን ጊዜ ያለፍነው። እንደ እግዚአብሔር ፈቃድ ያለፍነውን ጊዜ በማሰብ ጓደኞቼ ናቸው የዋንጫ ሽልማት የመጀመሪያ ቀን ቲያትሩ ሲከፈት ያበረክቱልኝ። የዋንጫ ሽልማት ነው ያገኙት። ሽልማቱም በአሉላ አባነጋ ቲያትር ነው። አዲስ ምርጥ ከሚስጥሩ ተውኔት ሌላው ይቅርና አንድ ቀን ይህ ሰው ምን ያደረገ መሰላችሁ? በርግጥ ቆይቷል ነገሩ፣ በልጅነታችን ነው። ተሰው ደጃፍ የተሰጣ ሽሮ ዘግና አምጣ እያለ ሲቅም ቆይቶ በስተመጨረሻ እኔ ስያዝ በላይ ልኮኝ ነው ስል ሄደው ቢጠይቁት ተነመፈጠሪያ ካደኝ። ኧረ እንደውም ዛሬ ወደዚህ ዝርም አላለም ብሎ አበለ። ዋ ታዲያ የቀመስኩት ዱላ አቤት ጉማሬ! ዋ እናቴ ያጠነችኝ በርበሬ ዛሬም ድረስ ባይኔ ላይ አለ። አቤት እንደሴ አቤት ታወሰኝ። አቤት አዲስ ምርጥ ቲያትር እየሰራው ነው። በጣም ትልቅ ቲያትር የገጸ ባህሪው ፈታኝ ሆነ፣ ለትወና ፈታኝ ሆነ ቲያትር እየሰራው ነው። እንደ እግዚአብሔር ፈቃድ ሲወጣ ምናየው ይሆናል። ሌላው ደግሞ ምንድነው ጽሁፎች አሉኝ እየሄድኩ ያለሁበት መንገድ አለ። እሱን ወደፊት የምናየው ይሆናል። መጽሐፍ እንዳልኩሽ የድንቁ ከያኒ ወጋዩ ንጋቱን የመመረቂያ ጽሁፌን ለረጅም ጊዜያት ከራሴ አንጻር ለፍቼበታለሁ ወደ መጽሐፍ ለመቀየር እና እሱንም እስቲ ወደፊት ታትሞ ምናየው ይሆናል። እንደዚህ ፍቃድ ይሄን ይመስላል። አዲስ ምርጥ ፋሲካ ሲሉ ብዙን ጊዜ ዝምተኛ ነው ይሉኛል። እንደዚህ ቅርብ የሆኑት ጓደኞቼ ደግሞ ተጫዋች ነው ይሉኛል። ብዙን ግን በምክንያት ካልሆነ አላወራም። ብዙም በምክንያትም ቢሆን አስፈላጊ ካልሆነ በስተቀር ብዙ ማወራ ሰው አይደለሁም። ግን አንዳንዴ ምቾት ሲሰማኝ ወይ በጣም ሰውን ስቀርብ ትክክለኛው ማንነት ይዛጋ ይመጣል ብዬ አስባለሁ። ለምን የቻልኩትን ያህል ለመጫወት ፈታ ብዬ ለመዝናናት ሞክራለሁ፣ በወሬ ደረጃ ማለት ነው። እና ይሄን ይመስላል። አዲስ ምርጥ ከሰቆቆ ጴጥሮስ ሞኖሎግ የአቡነ ጴጥሮስም ማለት ነው የተወሰነ ልበል። እንደ ጳውሎስ እንደ ጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በስጋ አውሬ እንዳልታወር ለየዕለቱ ሞት እንዳልሰንፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ዲብ ኃይልሽ በሕዋሴ ረፍ። ፍርሃት ቢያረብብብኝም አንቺ ካለሽኝ አልሰጋም። ኮርተም ብዬ እችልበት እሸሸግበት አይጠፋም። የገማደ መስቀሌን ውጥ ታገስበት አላጣም። አለዚያማ ብቻዬን ነኝ፣ ኢትዮጵያም ያለ አንቺ የላት። አንቺ ያጽኝኝ እንድጸናላት አስርጭብኝ የእምነት ቀንጃ። ለስጋቴ አጣማጃቻ ለጭንቀቴ መቀነቻ። አዎ ብቻዬን ነኝ ፈራው፣ እሸሸግበት ጥግ አጣው፣ እጸናበት ልብ አጣው። አዲስ ምርጥ የሚያዝናናኝ ነገር አሁን ባለውበት ጊዜ የሚያዝናናኝ ነገር ምንድነው? ነፋሻማ የሆነ ቦታ ተቀምጦ መጽሐፍ ሊሆን ይችላል፣ ግጥም መጽሐፍ ሊሆን ይችላል፣ ወይ ጽሁፍ መጽሐፍ ሊሆን ይችላል፣ ወይ ስክሪፕት ማጥናት ሊሆን ይችላል። በተለይ መጽሐፍ ደስ ይለኛል። ከዛ በኋላ ግን አንዳንዴ ጽሁፍ ከጻፍኩ በኋላ ለረጅም ሰዓት በእግሬ እሄዳለሁ። አንዳንዴ ለ1 ሰዓት ድረስ በእግሬ ረጅም መንገድ እሄዳለሁ። አንዳንድ ጊዜ ለረጅም ሰዓት ስልክ አወራለሁ እየሄድኩኝ ማለት ነው። ከጻፍኩኝ ምናምን በኋላ ያ እንትን ይሰጠኛል መሰለኝ፣ ደስ የሚል ስሜት የሚሰጠኝ ይመስለኛል። እና እንደዛ ነው የማደርገው። ረጅም ጊዜ ሰዓት ወክ እበላለሁ
እንደዚህ ጸጥ ያሉ ቦታዎች መናፈሻ ቦታዎች ምናምን ተቀምጦ ማሰላሰል መጻፍ ምናምን ደስ ይለኛል። ሌላው ደግሞ ያው በእምነቴ ወደ ቤተክርስቲያን መሄድ መሳለም ደስ ይለኛል፣ ያስደስተኛል። አዲስ ምርጥ አዲስ ምርጥ ሌላው ደግሞ የሚያዝናናኝ ወይ የሚያስገርመኝ ነገር አንዳንዴ ወክ በምበላበት ጊዜ የተለያዩ ሰዎችን አረማመድ፣ እይታ፣ ፌሽዋላቸው፣ መልከታቸውን ምናምን ታያለሽ እና ይገርማል። በቃ እንደው ወጋዩ ንጋቱ እንደው የሚለው ነገር አለ የሰው ልጅ ቆሞ ሲሄድ ማየት እንደሚያስደስተው ምን የሚያስደስት ነገር አለ ይላል እና ይገርመኛል። አንዳንዴ ሰው አረማመዱን አይተሽ ፊቱን አይተሽ ለትወና አንዳንዴ እንደዛ ይመጣብሻል እንደ ካራክተር ማለት ነው። አብሶ ኦዲዮን ማለት ወጣ ያሉ ነገሮችን የሚከውኑ ወይም ሲያደርጉ ማያቸው ሰዎች ይገርሙኛል። አረማመድ ሊሆን ይችላል፣ የፊት ገጽታቸው ሊሆን ይችላል፣ አነጋገራቸው ሊሆን ይችላል እና አንዳንዴም እንድትገምጂ ያደርግሻል። ይሄ ሰውዬ የዋህ ነው፣ ደግ ነው ወይስ ብልጥ ነው፣ ተንኮለኛ ነው? በአረማመዱ በፊቱ እያየው አንዳንዴ በአወራሩ እያየው እስቃለሁ እና ይገርማል። በቃ ምድርን ስንቃኛት ዓለም ቲያትር ናት የሚባለውን ነገር አይበታለሁ እዛ ወክ ውስጥ ሁሌም ባየው ማለት ነው። አንዳንዴ ደግሞ እንዳልኩሽ ይሄ ጽፌ ምናምን ከውጥረት ምናምን የሚያላቅቀኝ ስለሆነ በሀሳብ ተወጬ ጭልጥ ብዬ ወኩን የምበላበት ጊዜ አለ። አዲስ ምርጥ ያው የቤተሰቦቼ ነጻ ፍቃድ ነው። በእርግጥ እኔ አስብ የነበረው ያው በራሴው ታፒሴሪውን ከፍቼ መስራት ነው፣ ሱቅ ከፍቼ መስራት ነበር። ግን ከዛ በኋላ ኪነ ጥበቡ ዓለም ደግሞ ስገባ ያው ስራዎች አሉ፣ ስራዎችን ያያሉ፣ ከራሴው አንፃር እየተሻሻልኩ እንደሆነ ያያሉ። ስለዚህ የኔው ምርጫ ስለሆነ በዚህ መልክ ነው የሚያዩት ቤተሰቦቼ። አዲስ ምርጥ የህይወት መርህ እንግዲህ ምንድነው? አንድን ነገር እስከቻሉት መጣር መስራት ነው። ከኔ የሚጠብቀኝም ማድረግ ከዛ በኋላ ምላሹን ከፈጣሪ መጠበቅ ነው። ይሄ ነው የህይወት መርህ። እንደ መሪ መከተለው ለምንድነው? ከወጡት ቲያትሮች ባልተናነሰ በሜን ካራክተርም የሰሩባቸው ያልወጡ ቲያትሮች አሉ። ተለማምደን የቀረው አድካሚ ነው አንዳንዴ የሚካሄደው በሙያው ላይ በዚህ በቲያትሩ ላይ እና ሙሉ ስክሪፕቱን የራሴን ገጸ ባህሪ ማለት ነው የተሰጠኝን ገጸ ባህሪ ጨርሼ በቃ ይቀርባል ተብሎ ምናምናም ሲጠበቅ በሆነች ነገር ፌል አድርጎ ሊቀር ይችላል እና እኔ አሁን አንድ ስራ ስጀምር የቻልኩትን ያህል እኔ እጥራለሁ፣ አልቦዝንም፣ እስከቻልኩት ታገላለሁ። ከዛ በኋላ ያለውን ፈጣሪ ከፈቀደ ይሆናል፣ ካልፈቀደ ደግሞ አይሆንም ብዬ ወሬላ ስራ እንደዚህ ነው የሚሄደው እና የህይወት መርህ ብዬ ያዝኩት ይሄ ነው። አዲስ ምርጥ ምግብ ላይ በአጠቃላይ ስጋ እበላለሁ፣ ግን ይሄን ያህል አይደለሁም። ስጋ ላይ ያብሶ ጥሬ ስጋ ምናምን በልቼም አላውቅም። ስጋ እንደዚሁ ራሱ የተጠበሰ ምናምን ስጋ ወጥም ብበላም ይሄን ያህል አይደለሁም ስጋ ላይ። ነገር ግን አትክልት ምግቦች ምናምን ፍራፍሬዎች ደስ ይሉኛል። በተለይ ምስር ወጥ በጣም እወዳለሁ። አዲስ ምርጥ ለወጣቱ ላስተላልፍ የምችለው ነገር ምንድነው? ህይወት ከባድ ነው፣ በምቾትም የተሞላ አይደለም። የሰው ልጅ አፈጣጠሩ ራሱ ምቾት እንኳን ተገኝቶ ምቾት ቢበዛ ምቾቱ ራሱ ሊደብረን ይችላል። ከባድ ነው እና ውጣ ውረዱን አለመጥላት ነው። ከባድ ነው፣ ቻሌንጅ ነው፣ በጣም ጫና ይኖራል፣ ተስፋ እስከ መቁረጥ ያደርሳል። እኔም ያለሁበት ነገር ስለሆነ ነው። ግን ሁሌም በተስፋና በጥረት በትጋት ውስጥ መሆን ነው የሚያስፈልገው። ወደ ኋላ ላግ ማድረግ፣ የተለያዩ አደናቃፊ ሀሳቦችን ማሰብ አያስፈልግም። ትክክለኛ ነው። እኔ አሁን ስል ብዙን ጊዜ ብዙ ሰው ስለሚለው ወይ የተለመደ አባባል ስለሆነ ድንገት ውሃ ላይ ያነሳ ይችላል። አንዳንድ ሰዎች ግን ያ ነው በቃ ህይወት ውጣ ውረድ አለው። በዛ ውጣ ውረድ ውስጥ ማለፍ ነው። ከራስ አንጻር ደግሞ ሻሻልን ማየት ነው። ከዛ በኋላ ይሄ ስራ ላይ ብቻ ማተኮር ነው። ሌላ ነገር መተው ነው። አላማ መያዝ፣ ያንን አላማ ለማሳካት መታገል ነው የሚያስፈልገው እና ይሄን ስል ቀላል አይደለም። ግን
ግድ ነው። የሰው ልጅ እስከሆነ ድረስ ውጣ ውረድ ይኖራል። ያንን አልፎ ለመሄድ የራስ ጥንካሬና ጥረት ከራስ አንጻር የመሻሻል ፍላጎትና ትጋት ያስፈልጋል እላለሁ። አዲስ ምርጥ ክብር ምስጋና ለአጋዕዝተ ዓለም ቅድስት ሥላሴ ለፈጠሩኝ ነው የምለው። በብዙ ነገር እዚህ መድረሴ የአምላኬ ነውና ምስጋናዬን መጀመሪያ ለሱ ማቅረብ ፈልጋለሁ። በመቀጠል ለቤተሰቦቼ ነው። አሁን በህይወት ለሌለው ለአባቴ ለለገሰ ወልደ ጊዮርጊስና ለእናቴ ደግሞ ፍቅር ተሰማ፣ ከዛ በኋላ ለወንድሞቼ ለእህቴም ጀምርና አጠቃላይ ለቤተሰቦቼ ምስጋናዬን አቀርባለሁ እና ከዚህ ሙያ ላይ ደግሞ በተለያየ መልኩ አብሮኝ ለነበሩት ከመጀመሪያ ጀምሮ ላገዙኝ ጓደኞቼ፣ ልብ ጓደኞቼ ሁሉ አመሰግናለሁ። በእግዚአብሔር ስም ምስጋናዬን አቀርባለሁ። አዲስ ምርጥ የአዲስ ምርጥ እንግዳ ፋሲካ ለገሰ ነበርኩኝ። ለነበረን ጊዜ ከልብ አመሰግናለሁ። ከእኔ ህይወት ተሞክሮ የምታገኙት ነገር አለ ብዬ አስባለሁ። ክብረት ይስጥልኝ። አመሰግናለሁ። አዲስ ምርጥ